እንደሚታወቀው ፓስፖርት ማውጣትም ሆነ ማደስ በጣም ቀላል ሆኗል። እጃችን ላይ ባለው ስልክ ሁላ ተጠቅመን ቀጠሮ ማስያዝ የሚቻልበት ደረጃ ነው ያለው አሁን ላይ እና እንዴት ነው የሚለውን ያው በመጀመሪያው ቪዲዮ ላይ እንዴት ሬጅስተር እንደምናደርግ ሰርቻለሁ። እሱን ያላያችሁ ማየት ትችላላችሁ። ዛሬ ግን ሎጊን ብለን ቀጠሮ እንዴት እንደምናስይዝ ነው አብረን የምናየው ማለት ነው። እዚህ ጋር ዩዘር ኔማችንና ፓስወርዳችንን እናስገባለን። በመቀጠል ደግሞ ኦቲፒ በኤስኤምኤስ ወይ ደግሞ በኢሜይል እናስልካለን። ከዛ ሎጊን ማለት ነው። የተላከልን ኦቲፒ ካስገባን በኋላ ይሄ ኢንተርፌስ ይመጣልናል ማለት ነው። ከዛ ምን ውስጥ ነው የምንገባው? ኦርዲነሪ ፓስፖርት የሚለው ጋር ስታርት አፕሊኬሽን እንለዋለን ማለት ነው። ልክ ስታርት አፕሊኬሽን ስንለው ይሄ ይመጣልናል ማለት ነው። ከላይ አም አፕላይንግ ፎር ይላል። ለማን ነው አፕላይ የምናደርገው? ለራሳችን ነው ማይሰልፍ፣ ለልጅ ነው ላይክ ለእኛ ልጅ ላሳደግ ነው ሊሆን ይችላል። ዋትኤቨር ቻይልድ ብለን እንመርጣለን ማለት ነው። ሰማን ኤልስ ደግሞ ከሆነ ለሌላ ሰው መምላት ከፈለግን ሰማን ኤልስን መምረጥ እንችላለን ማለት ነው። አብዛኞቻችን ያው ማይሰልፍን ነው ራሳችን ነው የምንሞላው እና ማይሰልፍን እንመርጣለን። ከዛ እዚች ጋር ሪኳየርመንት አሉ ምን እንደሚያስፈልግ ለፓስፖርት ማመልከቻ ማለት ነው። እቺኛዋን አምሃሪክ ስናረጋት ይህን እንዳለ ይቀይርልናል ማለት ነው። የታደሰ የቀበሌ መታወቂያ እንደሚያስፈልግ፣ ከጀርባው የተረጋገጠ የልደት ምስክር ወረቀት እንደሚያስፈልግ እዚህ ጋር ያብራራል ማለት ነው። ስለዚህ እነዚህ ነገሮችን ማሟላት አለብን ማለት ነው ቀጠሮ ከመጀመራችን በፊት። አለበዚያ የምንሞላው ቀጠሮ ዋጋ የለውም ማለት ነው። ይሄንን ካላሟላ በዚህ መመሪያ መሰረት ካልተከተልን ዋጋ ያጣል ማለት ነው። በመቀጠል ሰርቪስ ታይፕ ነው። ያ ማለት ቀጠሯችን በስንት ቀን ደርስልን ነው የምንፈልገው? አስቸኳይ ነው ወይስ ኖርማል ነው የሚለውን በ2 ቀን ነው በ5 ቀን ነው ወይስ በኖርማል እንደርስልን ነው የምንፈልገው? ኖርማሉ ያው ከ3 ወር እስከ 4 ወር ይፈጃል። ያው አብዛኞቻችን ኖርማል ሰርቪስ ነው የምንፈልገው፣ ምክንያቱም በ2 ቀንና በ5 ቀን የሚባሉት ብራቸውም ከፍ ስለሚል ማለት ነው። ኖርማል ሰርቪስን ልክ ስንመርጥ ቀጥሎ ምንድን ነው ያለው? አይ አክሴፕት የምትለዋን እችኛዋን ቲክ እናደርጋታለን ማለት ነው። ከዛ ኔክስት እንላለን። ከዛ በመቀጠል ከፍ እናደርገውና እዚች ጋር በርዝ ሰርቲፊኬት ነምበር የሚላለ እሱን እንዘለውና ሪጅን ኦፍ በርዝ የሚለው ጋር የተወለድንበትን ክልል እንሞላለን ማለት ነው። ከነዚህ ክልሎች ውስጥ የት ክልል እንደተወለድን መርጠን እንሞላለን። ለምሳሌ አዲስ አበባ ቢሆን አዲስ አበባ እናላለን። ከዛ ፕሌስ ኦፍ በርዝ ደግሞ የተወለድንበት ቦታ ስም ማለት ነው። ለምሳሌ አዲስ አበባ ተወላጅ ቢሆን አዲስ አበባ ብለን እንጽፋለን ማለት ነው። ከዛ በመቀጠል እዚህ ጋር ሃይት ኢን ሴንቲሜትር ሚላለ ቁመታችን በሴንቲሜትር እንደዚህ ሳብ እያደረግን እናስገባለን ማለት ነው። ለምሳሌ ሜትር ከ90 ቢሆን ወይ ደግሞ ሜትር ከ76 ቢሆን ያ ሰው እንደዚህ ሞልተን እናስቀምጣለን ማለት ነው። ከዛ እዚህ ጋር ደግሞ የአይ ከለር ወይም ደግሞ የአይናችንን ከለር እንመርጣለን ማለት ነው። ከዚህ ውስጥ የትኛው ከለር እንደሆነ አይናችን ብላክ ነው፣ ብሉ ነው፣ ብራውን ነው፣ ግሪን ነው የሚለውን መርጠን አብዛኞቻችን ብላክ ነው። የፀጉር ከለር ደግሞ እዚህ ጋር ሄር ከለር የሚለው ጋር እንመርጣለን ማለት ነው። ብሎንድ ነው፣ ብራውን ነው ወይስ ሬድ ነው የሚለውን አብዛኞቻችን ብላክ ነው። ብላክን እንመርጣለን። ያው የራሳችሁ ከለሩ ለየት ካለ ያው ከዚህ ውስጥ መምረጥ ነው። ኦኩፔሽን የሚለው ላይ ደግሞ የስራ ዘርፋችን ምንድን ነው፣ ምን ላይ ተሰማርተን እየሰራን ያለ ነው የሚለውን እዚህ ውስጥ እንመርጣለን። ብዙ የስራ ዘርፎች አሉ እዚህ ውስጥ። ከነዛ ውስጥ መርጠን ሰሌክት እናደርጋለን ማለት ነው፣ እናስገባለታለን። አሁን ለምሳሌ ገቨርንመንት ኤምፕሎይ ቢሆን ያው እዚህ ጋር ገቨርንመንት ኤምፕሎይ ያለ የመንግስት ሰራተኛ ማለት ነው።
ፕራይቬት ካምፓኒ ወይ ደግሞ የግል ድርጅት ተቀጥሮ የሚሰራ ደግሞ ከሆነ ፕራይቬት ኢምፕሎይ ማለት ይችላል ማለት ነው። ሌላው ማሪታል ስታተስ ነው። ማሪታል ስታተስ ደግሞ የጋብቻ ሁኔታ ማለት ነው። እሱ ውስጥ ስንገባ ያው ሲንግል ያላገባ ማለት ነው። ሜሪድ ደግሞ ያገባ ነው። ዊዶ ወይም ደግሞ ዊዶወር ደግሞ ባለቤታቸው ባላቸው ወይ ደግሞ ሚስታቸው ያረፉባቸው ማለት ነው። ዲቮርስ ደግሞ የተፋቱ ማለት ነው። ስለዚህ ከዚህ ውስጥ የትኛው የጋብቻ ሁኔታ ውስጥ እንዳለን እንመርጣለን ማለት ነው። ለምሳሌ ሲንግል ያላገባ ብንመርጥ በመቀጠል ምንድነው የምናደርገው? ኔክስት እንለዋለን ማለት ነው። ከዛ ይሄ ይመጣልናል ማለት ነው። ልክ ይሄ ሲመጣልን ሜን አድሬስ እና ኦልተርኔት አድሬስ ሚል አለ። ሜን አድሬስ ማለት የቀበሌ መታወቂያችን ላይ ያለው አድራሻ ማለት ነው። ኦልተርኔቲቭ አድሬስ ደግሞ ማለት አሁን ያለንበት አድራሻ ማለት ነው። ያው እዛው ከሆነ ነዋሪነታችን የቀበሌ መታወቂያችን ባለበት እየኖርን ከሆነ ምንም ተለዋጭ አይኖርም ማለት ነው። ስለዚህ ራሱን ነው የምኖርበትን አድራሻ ነው ምን ደግሞ የቀበሌ መታወቂያችን ላይ ያለውን ማለት ነው። ግን ይሄ ያው የተሰራው ምናልባት አዲስ አበባ ሆነን ክፍለ ሀገር ብንሆን ክፍለ ሀገር ሆነን ደግሞ አዲስ አበባ መተን ቢሆን መታወቂያችን በክፍለ ሀገር ቢሆን እኛ ያለነው ግን አዲስ አበባ ቢሆን እንደዛ እንደማለት ነው። እና እዚህ ጋር የሚያሬስ የቀበሌ መታወቂያችን ነው። እዚህ ጋር ደግሞ አሁን ያለንበት አድራሻ ማለት ነው። ወይም ደግሞ ተለዋጭ አድራሻ እንደማለት ነው። ስለዚህ እዚህ ጋር ሪጅን መታወቂያችን ላይ ያለውን የት ክልል እንደሆነ እንመርጣለን ከዚህ ውስጥ ማለት ነው። አዲስ አበባ ብንለው፣ ዞን ደግሞ ያው የክፍለ ሀገር ቢሆን ዞን ነው። አዲስ አበባ ሲሆን ደግሞ ክፍለ ከተማ ነው የሚያመጣው። ስለዚህ የክፍለ ሀገር ሲሆን ዞኖችን ያለንበትን ዞን እንመርጣለን ማለት ነው። የቀበሌ መታወቂያችን ላይ ያለውን እዚህ ላይ ግን አዲስ አበባ ስላልኩት አራዳ ሴፍ ሲቲን ብንመርጥ፣ ከዛ ወረዳ ደግሞ ወረዳ 10 ብንለው፣ በመቀጠል ቀበሌ 10 ብንለው፣ ሲቲ ደግሞ ሲቲ ያለንበትን ከተማ ወይም መታወቂያችን ላይ ያለውን ከተማ እንጽፋለን ማለት ነው። ከዛ በመቀጠል የቤት አድራሻችን ወይም ደግሞ የቤት ቁጥራችንን እዚህ ጋር ሆም አድሬስ የሚለው ጋር እናስገባለን። መጀመሪያ ላይ ግን አልፋቤት አስገቡ ይላል። ስለዚህ መታወቂያችን ላይ ያለውን አልፋቤት ሳትዘሉ ማስገባት አለባችሁ ማለት ነው። ከሌለም ያው የሆነ አልፋቤት መጨመር ያስፈልጋል ማለት ነው። ከዛ በመቀጠል ደግሞ ኦልተርኔት አድሬስ ያው ምንም ለውጥ ከሌለ እንደግመዋለን ማለት ነው። ዞን ላይ ለውጥ ካለ ምናልባት ደግሞ እንደዚህ መምረጥ እንችላለን። ወረዳ ዝም ብለን እንደዚህ ብንለው፣ ከዛ በመቀጠል ቀበሌ ስንለው፣ ከዛ ሲቲ አዲስ አበባ ብንለው፣ አድሬስ ደግሞ ምናልባት ቀይረንም ከሆነ ሶስት ሁለት አንድ ብንለው ዝም ብለን፣ ከዛ በመቀጠል ምንድነው የምናደርገው? እዚህ ጋር ስልክ ቁጥራችንን እናስገባለን። ሁለተኛ ስልክ ቁጥር አንድ አማራጭ ደግሞ ካለን እዚህ ጋር ማስገባት እንችላለን። እዚህ ጋር የኢሜይል አድራሻችንን እናስገባለን። ከዛ ምን እንላለን? ኔክስት እንለዋለን ማለት ነው። ቀጣይ ደግሞ ይሄን ያመጣልናል ማለት ነው። ስለዚህ እዚህ ጋር መመሪያ ማንበብ አለብን። ኦንሊ ፋይልስ ኦፍ ፎሎዊንግ ታይፕ ሜይ ቢ አፕሎድድ። ስለዚህ አፕሎድ ስናደርግ መጠቀም ያለብን ፒዲኤፍ ወይም ደግሞ ጄፒጂ ወይም ደግሞ ጄፒኢጂ እነዚህን አይነት ፎርማቶች ነው አፕሎድ ስናደርግ መጠቀም ያለብን ማለት ነው። አፕሎድ የምናደርገውም ደግሞ ማክሲመሙ ከፍተኛው እስከ 1 ሜጋባይት ድረስ ነው ማለት ነው። ከ1 ሜጋባይት በላይ ከሆነ አይቀበለንም ማለት ነው። እኔ መክራችሁ ያው ፒዲኤፍ ብታረጉት ነው መመክራችሁ። እና በመቀጠል ከስር
ምን ምን አፕሎድ እንደምናደርግ እናያለን ማለት ነው። እዚህ ጋር አፕሊካንት አመልካች፣ ገቨርንመንት ኤምፕሎይ ኦርጋናይዜሽን አይዲ ወይ ደግሞ ሬዚደንት አይዲ ይለናል ማለት ነው። ገቨርንመንት ኤምፕሎይ አይዲ ይሄ የመንግስት ሰራተኛ ሆኖ ያው በመንግስት ሰራተኛ ስለከፈተ ማለት ነው። ከዛ በመቀጠል እዚህ ጋር ሄድን አፕሎድ የሚለውን እነካና የመታወቂያችንን የፊቱንና የጀርባውን ፎቶ በፒዲኤፍ እዚህ ጋር መተን አፕሎድ የሚለውን ስነካ ስልካችን ላይ ያስቀመጥነውን በፒዲኤፍ ያስቀመጥነውን የመታወቂያችን የፊትና የጀርባ ምስል እዚህ ጋር መተን አፕሎድ በለን እናስገባለታለን ማለት ነው። ከዛ በመቀጠል አውተንቲኬትድ በርዝ ሰርተፊኬት አፕሎድ እናደርጋለን። ፊትና ጀርባ አውተንቲኬትድ ማለት ከጀርባ ማህተም ያለው ማለት ነው። እሱን የልደት ካርዳችንን የፊትና የጀርባ እናስገባለን ማለት ነው። የፊትና የጀርባ አፕሎድ አድርገን እናስገባለን በፒዲኤፍ። ከዛ በመቀጠል እዚህ ጋር ፋይላችንን እንደዚሁ የፊትና የጀርባ ፋይላችንን እዚህ ጋር እናስገባለን ማለት ነው። ጋርዲያን የሚለው ምናልባት ይሄ የሚሞላው ከ18 ዓመት በታች ለሆነ ልጅ ከሆነ የወላጁ ፋይዳ ጋርዲያን ፋይዳ የሚለው ጋር አፕሎድ እናደርጋለን ማለት ነው። ከዛ በመቀጠል ምንድን ነው የምናደርገው? ኔክስት ነው የምንለው ማለት ነው። ኔክስት እንለዋለን። ከዛ በመቀጠል እዚች ጋር ካንትሪ የምትለዋ ጋር ኢትዮጵያ እንለዋለን። ከዛ ኢንሮልመንት ኦፊስ የሚለው ጋር ደግሞ ምን እንመርጣለን? አሻራ የምንሰጥበት ወይ ደግሞ ፓስፖርት የምንቀበልበት ሊሆን ይችላል። የሚቀርበንን ቦታ እንመርጣለን ማለት ነው። አዲስ አበባ ውስጥ ያው አቃቂ ቃሊቲና ለሚኩራ ነው ያለው። ሌሎች ቦታዎች ደግሞ እዚህ ጋር የሚቀርባችሁን አይታችሁ ሰሌክት ታደርጋላችሁ ማለት ነው። ለምሳሌ እኔ አቃቂ ቃሊቲ ብለው ከዛ ምንድን ነው የሚቀጥለው? አፖይንትመንት ዴት መች እንዲሆን ነው አሻራ መስጫችን ቀን መች እንዲሆን ነው የምንፈልገው የሚለውን እዚህ ጋር እንመርጣለን። ያው ስንመርጥ ምንድን ነው ያልተያዙ ቀኖችን ያው ሊያስቸግረን ይችላል። ያልተያዙ ቀኖችን እዚህ ጋር እያየን ነው የምንመርጠው ማለት ነው። እያየን እየወጣን ምናምን ቼክ እያደረግን ነው እንትን የምንለው ማለት ነው። አይ ቲንክ ለእኔ ለማሳየት እንዲቀለኝ ትንሽ ገፋ ላድርገውና ኦክቶበር ላይ ባረገው የለም፣ ሴፕቴምበር ላይ፣ ኦገስት ላይ የለም፣ ጁላይ 9 ባረገው ከዛ 2026 ጁላይ 9 ማለት ነው። ከዛ አክሴፕት እለዋለሁ ማለት ነው። አክሴፕት ካልኩኝ በኋላ እዚች ጋር ታይም ስሎት የምትለዋ ጋር እዚህ ጋር ደግሞ ስንት ሰዓት ነው አሻራ መስጠት የምችለው ጠዋት ነው ከሰዓት ነው የሚለውን እዚህ ጋር እንሞላለን ማለት ነው። እሺ ስለዚህ አሁን ጠዋት የሚመቸኝ ከሆነ ከ2 ሰዓት እስከ 9 ሰዓት ያው በፈረንጆች አቆጣጠር ስለሆነ ሰዓቱ፣ ከሰዓት በኋላ ደግሞ ከ6 ሰዓት እስከ 7 ሰዓት ወይ ደግሞ ከ3 ሰዓት እስከ 4 ሰዓት ከ7 ሰዓት እስከ 8 ሰዓት ከዚህ ውስጥ አንዱ የተመቸኝን በዚህ ሰዓት ይመቸኛል ብዬ ማስበውን በጁላይ 9 ሰዓቱን እመርጣለሁ ማለት ነው። ስለዚህ አሁን ለምሳሌ ከ3 ሰዓት እስከ 4 ሰዓት ባለው ሰሌክት አደረኩኝና መርጬ ምን አልኩት? ስኬጁል እለዋለሁ ማለት ነው። ልክ ስኬጁል ስለው ሞላልኝ ማለት ነው። ከዛ በመቀጠል መጨረሻ ላይ ምንድነው የምንለው? ሰብሚት እንለዋለን። ሰብሚት ያ ማለት በቃ ቀጠሮ አስያዝን ጨረስን ማለት ነው። ከዛ ዶክመንት ፖፕ አፕ አድርጎ ያመጣልናል ማለት ነው የምንከፍልበትን። ሁለተኛ ደግሞ ቴክስትም ይገባልናል ማለት ነው የምንከፍልበት ኮድ። ያ እንዴት እንደምንከፍል አብረን እናያለን ማለት ነው። በስልካችን የሚገባልንን ሪፈረንስ ወይም ደግሞ የፓስፖርት ቀጠሮ ወረቀታችን ላይ ያለውን እችኛዋን ሪፈረንስ ተመሳሳይ ናቸው። ስልካችን ላይ የሚገባውን እዚህ ጋር ያለው አንድ አይነት ስለሆነ ይችን ሪፈረንስ ተጠቅመን ክፍያ እንፈጽማለን ማለት ነው። እሺ መጀመሪያ ቴሌብር እንዴት
እንደምንከፍል በቴሌብር እንደምንከፍል እናያለን። ያው ሁለት አማራጭ ብቻ ነው ያለው። አንደኛው በቴሌብር እና ሁለተኛው ደግሞ በንግድ ባንክ ማለት ነው። ስለዚህ ከሁለቱ አማራጭ ውጪ መክፈል አንችልም ማለት ነው። ስለዚህ መጀመሪያ በቴሌብር ቴሌብር ላይ ስንገባ እዚች ጋር ፔመንት የምትለዋን ይችኛዋን እንመርጣለን ማለት ነው። ፔመንት ውስጥ ልክ ስንገባ አሁን ፔመንት ውስጥ ስለሆንኩ ነው። ፔመንት ውስጥ ልክ ስንገባ እንደዚህ ይመጣልናል ማለት ነው። ከዛ ምን እንመርጣለን? ታክስ ኤንድ ገቨርንመንት ሰርቪስ የሚለውን እንመርጣለን ማለት ነው። ከዛ ልክ እሱ ስንገባ ምን ይመጣልናል? ኢሚግሬሽን ኤንድ ሲቲዝንሺፕ እዚህ ጋር ይመጣልናል ማለት ነው። ከዛ እሷን እነካለን። ከዛ ኢሚግሬሽን ኤንድ ሲቲዝንሺፕ የሚለውን ይችኛዋን እንመርጣለን ማለት ነው። ልክ እሷን ከመረጥን በኋላ እዚች ጋር በቴክስት የገባልንን ቁጥር እናስገባለን ማለት ነው እዚህ ጋር። ወይም ደግሞ እዛች ጋር በቀኝ ያለችዋን ዶክመንታችን ጋር ያለችዋን ሪፈረንስ ነምበር እናስገባና ኔክስት ብለን ከዛ በኋላ ዋጋውን ያሳየናል ምናምን። ከዛ በቃ መክፈል ነው ማለት ነው። በቀላሉ ቀላል ነው። ስለዚህ በዚህ መንገድ በቴሌብር ክፍያችሁን መክፈል ትችላላችሁ ማለት ነው። ንግድ ባንክን ደግሞ ንግድ ባንክ ላይ ደግሞ ዩቲሊቲ ላይ ገብተን መክፈል እንችላለን ማለት ነው። ብዙ አማራጮች አሉ፣ ግን አጭሩ መንገድ ይሄ ነው። ሌሎቹን ማሳያቸዋለሁ ምናልባት እምቢ ካላችሁ ማለት ነው። ዩቲሊቲ ውስጥ ከገባን በኋላ ኢሚግሬሽን የሚለውን እንመርጣለን ማለት ነው። ኢሚግሬሽን ውስጥ ከገባን በኋላ ፓስፖርት ፔመንት የሚለውን እንመርጣለን እችኛዋን። ከዛ እዚህ ጋር በቴክስት የገባልንን ኮድ እናስገባለን ማለት ነው። ወይም ደግሞ የቀጠሮ ወረቀታችን ላይ ያለውን ቁጥር ማለት ነው። ከዛ በኋላ ኮንቲኒው እንላለን። ከዛም በኋላ ዋጋው አለ። ከዛ በኋላ ፓስዋርዳችሁን አስገቡ ይላችኋል። አስገብታችሁ መክፈል ነው ማለት ነው። እሺ ፒዲኤፍ የምንቀይርበት ዌብሳይት ምን ይባላል? አይ ላቭ ፒዲኤፍ ይባላል። አይ ላቭ ፒዲኤፍ ይባላል። ከዛ እዚች ጋር ያለችዋን እነካትና እንገባለን። ከዛ እዚህ ውስጥ ይኸው አለላችሁ መርጅ ለማድረግ፣ ስፕሊት ለማድረግ፣ ኮምፕረስ ለማድረግ፣ ወርድ ቱ ፒዲኤፍ ቱ ወርድ ሁሉም አለላችሁ ማለት ነው። አሁን ዋናው ቁም ነገሩ ምኑ ጋር ነው ያለው? በስልካችሁ ያነሳችሁትን የፊትና የጀርባ ዶክመንት ፎቶ የነበረውን ወደ ፒዲኤፍ መቀየሪያ እዚች ጋር ማለት ነው። ስለዚህ ግን የምታነሱት ፎቶ ጥርት ማለት አለበት። ስልካችሁ ካሜራው ጥርት አድርጎ ማያነሳ እንኳን ከሆነ ላይክ ስልክ ወይ መፈለግ አለባችሁ፣ ወይ ጓደኛችሁን ወይ በቃ አቅራቢያችሁ ያለ ሰውን ስልክ ተጠቅማችሁ ማንሳት ይጠበቅባችኋል። ጥርት ያለ ፎቶ እንዲሆን ብዥ የሆነ ከሆነ ያው ተቀባይነት ላይኖረው ይችላል ማለት ነው። ስለዚህ ጄፒጂ ቱ ፒዲኤፍ የሚለው ውስጥ እንገባና ከዛ ሰሌክት ኢሜጅ ጄፒጂ ኢሜጅ ይለናል። ያው ልክ ሰሌክት የሚለውን ስንነካው ወደ ጋላሪያችን ይወስደናል ማለት ነው። ስለዚህ ከጋላሪያችን አንዱን ፎቶ አሁን ለምሳሌ ይሄኛውን መርጠን ብናስገባለት ከዛ ኮንቨርት ቱ ፒዲኤፍ ብንለው ኮንቨርት ያደርግልናል ማለት ነው። ከዛም በኋላ ይህንን ፒዲኤፍ ዳውንሎድ ማድረግ ነው፣ በቃ አለቀ። ስለዚህ ፎቶአችን ወደ ፒዲኤፍ ተቀየረልን ማለት ነው። ስለዚህ ቅርብ ቦታ ሴቭ እናደርገውና ያን ሴቭ ያደረግነውን ምን እናደርጋለን? አፕሎድ እናደርጋለን ማለት ነው ፒዲኤፉን። ሌላው ደግሞ ፒዲኤፉ ድንገት ሳይዙ ከጨመረብን ምንድን ነው የምናደርገው? ኮምፕረስ እናደርገዋለን።
ኮምፕረስ ምኑ ጋር ነው ያለው? ይኸው እዚች ጋር ኮምፕረስ የሚለውን መርጥና ከ1 ሜጋባይት በላይ አፕሎድ ማድረግ ስለማንችል ማለት ነው ሰሌክት እንልና ከፒዲኤፍ ውስጥ እንመርጥለታለን ማለት ነው። ከፒዲኤፍ ውስጥ አንዱን ፒዲኤፍ አሁን ለምሳሌ ይሄኛውን ዝም ብዬ ብመርጥለት ከዛ ምን እለዋለሁ? ኮምፕረስ ፒዲኤፍ እለዋለሁ ማለት ነው። ይችኛዋን ያ ማለት ሳይዙን ቀንስልኛል ማለት ነው። በቃ ከዛም በኋላ እዚህ ጋር ዳውንሎድ እለዋለሁ ማለት ነው። ዳውንሎድ አድርጎ ይጨርሳል። ቀነሰልኝ ፒዲኤፉን ማለት ነው። ባጭሩ ይሄ ነው። ከጠቀማችሁ ሰብስክራይብ አድርጉት ቻናሉን። የደውል ምልክትም ተጫኑ። እንግዲህ የፓስፖርት ጉዳይን የአዲስ ቀጠሮ የሚለውን በዚህ ጨርሰናል ማለት ነው። ሌሎች ጥያቄዎችም ካሉ ሌሎች ቴክኖሎጂዎችም ካሉ ሌሎችም ሀሳቦች ካሉ እዚህ ላይ ፖስት አለው የሚጠቅማችሁን ነገሮች ማለት ነው። ያው ሰብስክራይብ ማድረጋችሁ ይጠቅማችኋል ማለት ነው። ሌሎችም ኮንቴንቶች ይኖሩኛል። አሪፍ ነገሮችን አቀርብላችኋለሁ። ይመቻችሁ። ባይ